ዋው ዛሬ ደግሞ ይሄንን የመሰለ እንግዲህ ምግብ ሰርተናል። አብራችሁኝ ሆኑ። ሰላም ቤተሰቦች እንዴት ናችሁ? ዛሬም በሌላ ቪዲዮ ተገናኝተናል። ዛሬ የምንሰራው ፓስቲ ወይንም ቆቀርና እዚህ ጋር የሚያስፈልጉኝ ነገሮች አዘጋጅቻለሁ። እንደ አንድ ኩባያ የሚሆን እዚህ ጋር ዱቄት አድርጌያለሁ እኔ። ቀጥዬ እንግዲህ ኮፍኔል እርሾ ነው የማደርግበት። አንድ ሾርባ ማንኪያ ያክል አድርጌበታለሁ። ይሄን እንግዲህ መጠኑን እንደ ዱቄቱ ብዛት ነው የምናደርገው። እዚህ ጋር ደግሞ ትንሽ ጨው አድርጌያለሁ። አንድ ሾርባ ማንኪያ የሚሆንም ስኳር አድርጌያለሁ። ይሄንንም ደግሞ እንደ ዱቄቱ መጠን እዚህ ጋር ደግሞ የጥቁር አዝሙድ አለኝ። እሱም አንድ ማንኪያ ይሆናል። ግን አመሰመስ አድርጌዋለሁ ያው ጣዕሙ የበለጠ እንዲወጣ ማለት ነው። ስለዚህ በእጃችን እሽት ስናደርገው የበለጠ ሽታውን ቆንጆ ነው የሚሆነው። እሱን እዚህ ጋር እንደዚህ ነስንሽበታለሁ። ቀጥለን ደግሞ ትንሽዬ ዘይትም አደርግበታለሁ። አነሳ አድርጌ ያው 2 ሾርባ ማንኪያ የሚሆን አንድም ማድረግ ይቻላል። እንግዲህ ቀጥለን ዱቄታችንን እንደዚህ እናዋህደዋለን። በነገራችን ላይ እርሾውን በመጀመሪያ ለብቻም ኩፍ ማድረግ እንችላለን፣ አንድ ላይ አድርገን ለብ ባለ ውሃ። ግን አንድ ላይም ቢሆን ደግሞ ምንም ችግር የለውም፣ ቶሎ ነው ኩፍ የሚለው። እንግዲህ ሁሉንም እንደዚህ እንዲዋሃድ አድርጌያለሁኝ። እንግዲህ ማብኪያ ደግሞ ለብ ያለ ውሃ አለኝ እዚህ ጋር። ለብ ያለ ውሃ ከሆነ ቶሎ ነው ብድግ የሚለው። ውሃውን አንዴ እንዳይበዛብኝ ጠብ ጠብ እያደረግኩኝ እንግዲህ ማሸት ነው። ምንም የተለመደ ነው። ሌላ ልክ ዳቦ እንደምንጋግረው እንደሱ ሽት አድርገን ነው የምናቦከው። ምንም የተለየ ነገር የለውም። ውሃችንን ጠብ እያደረግን በቃ ማሸት ነው። በደንብ እንድናሸው ደግሞ እንግዲህ እጄን ታጥቤ አድርጌያለሁ። በዚህ መልኩ እሽት ማድረግ ነው። እንግዲህ ፓስቲ በጣም የምንወደው ለቁርስም ለመክሰስም የሚሆን ቆንጆ አማራጭ የሚሆን ነው። በዚህ መልኩ እሽት እያደረግን ዱቄቱ መስኪያልቅ እስከሚዋሃድ ድረስ እንደዚህ እናሸዋለን። እንደዚህ እንግዲህ መልሼ አሽቼ ነው ይሄን መጨረሻ እንደዚህ ሆነው። ትንሽዬ ዘይት እጄን እያስነካሁኝ እሽት አድርጌዋለሁኝ። ስንዳመጠውም እንደዚህ እንግዲህ የሚበቃውን ያክል እንደዚህ ካሽን ሙቀት እንዲያገኘው ጥቅልል አድርገን ማስቀመጥ ነው። እንደዚህ እንግዲህ ዘይታችንን ቅብት አድርገን ኮፍ እንዲል እተዋለሁኝ ማለት ነው። ላስቲክ ሸፍኜ ሙቀት ቦታ ቁጭ አደርገዋለሁኝ። በዚህ መልኩ እንግዲህ ላስቲኬን ሸፍና አድርጌ ክድ እናደርገውና አስቀምጠዋለሁኝ። እንግዲህ ኮፍ ሲል ደግሞ ተመልሰን እንገናኛለን። 30 ደቂቃ በኋላ ኮፍ ይላል። እንግዲህ በዚህ መልኩ ከ30 ደቂቃ ያን ያክልም አልፈጅም። ይሄን ያክል ኮፍ ብሏል፣ ይበቃኛል። እንግዲህ ይሄን ያክል ኮፍ ብሏል፣ ቆንጆ ሆኗል። አሁን ደግሞ ዳመጥ እንድናደርገው በሚመቸን እቃ ላይ እናደርጋለን። አነስተኛ ስለሆነ ሊጡ እዚሁ መክተፊያ ላይ ነው ዳመጥ የማደርገው። በርከት ያለ ከሆነ እንግዲህ ሰፋ ባለ እቃ ላይ ማድረግ እንችላለን። ብዙ ከሆነ ሊጣችን እንግዲህ እየቆራረጥን ነው መልሰን የምንዳምጠው። እኔ ግን አንዴ ነው ያደረኩት ትንሽ ስለሆነ እንግዲህ ጠቅለል ለማድረግ እንዲያመቸኝ ሳሳ አድርጌ ነው የምዳምጠው። እንግዲህ ብዙም ስራና ልፋት አይጠይቅም።
ቀለል አድርገን ነው እንደዚህ የምንሰራው። እንደዚህ ሳሳ ያረኩት እንግዲህ ጠቅለል ለማድረግ እንዲያመች ነው። በዛ ላይ ደግሞ ውስጡም ቶሎ ይበስልልናል። እንግዲህ ይሄን ያክል ሰፋ አድርጌ ዳምጫዋለሁኝ። ቀጥለን እንግዲህ ጠቅለል ለማድረግ ነው እና እንደሚመቸን እንደ መጥበሻችን ውፍረቱን የምንቆራረጠው በዛ ልክ ነው። እንደዚህ ጠቅላላ ካደረግን በኋላ እንግዲህ ቆረጥረጥ እናደርገዋለን። እኔ አነስ ያለ ሳይዝ ስለሆነ የምፈልገው ለአንዳንድ ጊዜ የሚሆነው እንደዚህ ቆረጥ እያደረግን እናዘጋጀዋለን ማለት ነው። እንግዲህ ይሄን ያክል ሳይዝ ይበቃኛል። እንግዲህ ውስጡ ደግሞ ከፈት ያለ እንዲሆን እንደዚህ ከኋላም ከፊትም ሰንጠቅ እናደርገዋለን እንደዚህ። እንግዲህ እዚህ ጋር ቢላውን ቢሰራልኝ ነው ቢላ የቀየርኩት። እንደዚህ መቆራረጣችን እንትን እንደሚሆነው ቶሎ ውስጡ ይበስላል፣ ከፈትፈት ያለ ይሆናል ማለት ነው። እንግዲህ በፍጥነት ደግሞ እንድናደርገው በጎን ዘይታችን መጋል አለበት። በጣም ሳይሆን ብዙም ሳይግል መካከለኛ፣ ቶሎ ሳይበስል እንዳያርብን። ሁሉንም በዚህ መልኩ ከትቻለሁኝ እኔ። እንደምታዩት ቆንጆ ሆኗል። ቶሎ ነው የሚመስለው፣ ምንም ሰዓትም አይወስድም። እንግዲህ ቆንጆ የቁርስና የመክሰስ አማራጭ ይሆናል። ለልጆችም ለአዋቂዎችም መሆን የሚችል ነው። በዚህ መልኩ ቆንጆ የሚያምር ፓስቲ ይሆናል። በዚህ መልኩ እንግዲህ እንደዚህ ቀይ ሆኖልኛል፣ ቆንጆ ሆኗል። ምንም ያክል ሰዓት አይወስድም በነገራችን ላይ። አው ሽታ ራሱ በጣም አሪፍ ነው። ጥቁር አዝሙዱ በደንብ ይሰማል። ሽታው በደንብ ነው የሚሸተው። እንግዲህ ከፈት ማድረጉ ማለቱ የሚጠቅመው በዚህ ነው። ቶሎ ይበስላል። እንደዚህ ውስጡን እሳት እንትን ያገኘዋል፣ ዘይቱ እሳቱ ያገኘዋል ማለት ነው። እንግዲህ በዚህ መልኩ በስሎልናል። እንደዚህ ደግሞ ዘይቱ እንዲንጠፈጠፍ እንደዚህ በሶፍት ላይ አድርጌ አውጥቻለሁኝ። እንግዲህ ፓስቴ በዚህ መልኩ ወጥቷል ማለት ነው። በጣም ቆንጆ፣ ሽታውም ደስ የሚል ሆኗል። እንግዲህ እናንተም ስሩና ሞክሩት። በጣም ደስ የሚል ነው። በዚህ መልኩ ያው ከፈትፈት ብሎ ውስጡ ራሱ በጣም ቆንጆ ሆኖ በስሎልናል። ስለምትከታተሉኝ በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ። እናንተም ስሩና ሞክሩት። በሌላ ቆንጆ ቪዲዮ ደግሞ መልሰን እንገናኛለን። እስከዛ ቪዲዮን እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ እንደተለመደው። ባይ